ሰፈር የምናደርግበትም ነገር እንምረጥ ወይም ደግሞ በምን ነገር ላይ ሰፈር እናድርግ የሚለውን ነገር እንወስነው ነው እንጂ አመንነውም አላመንነውም ፈለግንም አልፈለግንም ሰፈር ማድረጋችን አይቀርም። ወይ ዲሲፕሊኑን በማጣታችን ወይም ደግሞ ያን የምንፈልገው ነገር ባለማድረጋችን ወይ ደግሞ ወደዛ ነገር ባለመሄዳችን ሰፈር እናደርጋለን። በጣም በጣም የሚያሳዝን መጥፎ እሱ ነው። ሁለተኛው ደግሞ ራሳችንን በትኩረት ራሳችንን በመምራት በጣም ዲሲፕሊን ውስጥ ራሳችንን በመክተት በቃ የማይመቹ ነገሮችን በማድረግ ሰፈር እናደርጋለን። ይሄኛው ሁለተኛው ራሳችንን ዲሲፕሊን ውስጥ በመክተት የምንሄድበት ሰፈሪንግ ወዴት ነው የሚወስደን? ወደ ጥሩ ነገር ወይም ደግሞ ውጤቱ ወደ አማረ ነገር ነው የሚወስደን። ዝም ብለን ግን በኔግሊጀንስ ዝም ብለን ስንኖር ግን በአሁን በጊዜያዊ ምቾት ብቻ ስንኖር ግን በኋላ ላይ ወይም ደግሞ በጊዜ ሂደት ውስጥ የማንላቀቀው ወይ ደግሞ ቀጣይነት ያለው ሰፈሪንግ ውስጥ ነው የምንገባው። ስለዚህ ራሳችንን ወደ ዲሲፕሊን በመክተት ወደ ተሻለ ሰፈሪንግ አሁን ሰፈር አድርጎ በኋላን ኤክሳይትመንት ውስጥ በኋላ የተሻለ የተስተካከለ ህይወት ውስጥ መድረስ ስለሚያስፈልግ መርጠን ሰፈሪንጉ የማይቀር ከሆነ የተሻለውን ሰፈር ማድረግ ያስፈልጋል።